ሜቢ ያው አውርጄዋለሁ። ሜቢ አሁንም ደግሞ ሰው አስገብታ እንዳይለኝ ነው ያው ይላክለት። ያ ጀማ አሁንም ዝግ ነው። ያው ስክሪንሾት አደርገዋለሁኝ። አሁንም ዝግ ነው። ኦርቶዶክሶች ካላችሁ ክፈት አትዝጋ በሉት። እንዳይላክለት ዝግ ነው። እኔ ስክሪንሾት አደርገዋለሁ ውሸቱን ለማሳየት ስክሪንሾት አደርገዋለሁ። ያው እዚህ ጋር ለህዝቡ አሳያለሁ። እኔ አይ ቲንክ ሴት አስቀምጦ እያወራ ይሆናል። ውጣና ከቤት ተወያይ በሉት ኦርቶዶክሳውያን። ያው ይሄ ሁለተኛው ነው። ውጣና ከቤትህ ና ተወያይ። እስከ መቼ ፈርተህ በሉት። ታዘቡት። አመት ሲያጭበረብራችሁ የነበረውን መጥቶ እንዲያወራ አድርጉት። ባለፈው ብዙ ነገሮች ዋሽቷችኋል። በዲቤትም አፍተር ዲቤትም ላይቭን የከፈተ በጣም ብዙ ነገሮች ዋሽቷል ስለ እግዚአብሔር። ስለዚህ እሱ ነገር መጋለጥ አለበት። ላክ በሉት። እኔ ይሄን ሪዝን እንዲያውቅ ሙሉ ሪከርድ አድርጌያለሁ፣ ፎሎ አድርጌዋለሁ። አሁንም ሁላችሁም አይታችኋል። ክርስቲያኖችም ታዘቡ። ተልኮለታል። ክፈት በሉት። አልሐምዱሊላህ አልሐምዱሊላህ። ይሄ ለኔ ኩራት ነው ጀማ፣ ለኛ ኩራት፣ ለሙስሊሞች በሙሉ ኩራት ነው። ለምን በቃ በተዘዋዋሪ እኮ ፈርቻችኋለሁ እያለ እኮ ነው። ፈርቻችኋለሁ እያለ ነው ያለው። አንድ ሰው መጥቶ ፊት ለፊት ፌስ ማድረግ ካልቻለ በጀርባ ሂዶ ሴት ጋር የሚያወራ ከሆነ በተዘዋዋሪ ኢምራን ጋር መዋየት አልችልም፣ ሙስሊሞች ፊት መቆም አልችልም እያለ ነው። እኔ እሱን የምረዳው ሶ አሁን ከዚህ በኋላ እኔ ከይቅርታ ጋር ማለት ነው ደቂቃ አልጨመርለትም። በቃ በቂ ነው። ሙስሊሞች እንዳትታሰቡኝ፣ ክርስቲያኖችም እንደዛው። እስካሁን ኦልሞስት ወደ 30 ደቂቃ ጠብቄያለሁ። ከዚህ በላይ አልጠብቅም። ስለዚህ የመጨረሻ ያው እዚህ ጋር ደቂቃ አደርጋለሁኝ። የመጨረሻ 3 ደቂቃ ጠብቃለሁ። ከዛ በኋላ ዘጋዋለሁ። ጉዳዩ ደቂቃ እዚህ ጋር ይቀመጥ። ደቂቃው ሲያልቅ የሱ ጉዳይ ይዘጋል። ከዚህ በኋላ ደፍሮ እስልምና ላይ ካወራ ታዘቡት፣ አጭበርባሪ እንደሆነ ተረዱ። ለምን እኛ ፊት መጥቶ ሊያወራው አልቻለማ? ለምን ጎግል ስለሆነ ቻትጂፒቲ ስለሆነ አልቻለም። ስለዚህ ማድረግ አለበት። ያው ይሄ አክቹአሊ ቢዝነስ ነው፣ ልንገራችሁ። እዚህን ካላወቃችሁ ቢዝነሱ ነው፣ መተዳደሪያው ነው። ቲክቶክ መተዳደሪያው ነው። ቲክቶክ መተዳደሪያ ከሆነ እኔ ከመታሁት ክርስቲያኖቹ ይርቁታል። ለዛም ነው አይ ቲንክ ለዛ ነው ያው መተዳደሪያው ጊፍት ስለሆነ ማለት ነው። ለዛ ነው እንደዛ ነገሩ። ያው ተቀምጦ ሌላ ስራ የለውም ታውቃላችሁ። ለዛ ነው ኤኒዌይ ችግር የለብንም። ቢሆንም መተታወያ ነው የተባለው። ክርስቲያኖች እንዳይረግጡ እነግራቸዋለን። በእንጀራ ይምጣ የሚባለው ይሄ ነው። ይቅርታ እንግዲህ ይቅርታ ታደርግልኛለህ። በእንጀራ መጥቼ ይባሃለሁ፣ ግን እያጭበረበክ አልተውህም። ሂዶ ቢራገጥ ችግር የለውም። እንደነ ዮኒ እንደሚባለው ሰው እንደ ዮናስ ሂዶ ቢራገጥ ችግር አልነበረብኝም። ሌላ ጉዳይ ፖለቲካ ቢያወራ እስልምናን ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። ከዛ ይቀበራል። አሁንም የለም ያ ጀማ። ይሄንን ስክሪንሾት አደርገዋለሁ። አሁንም እየላከኝ ነው እንዳይል ስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት ኦርቶዶክሳውያን፣ ክፈት በሉ። ያው አሁንም ተመልከቱ። ያው የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ኦርቶዶክሳውያን ዲያቆናችሁን ከቤት ውጣ በሉት። ሰዓቱ እየሄደበት ነው ያለው። ከአንድ ደቂቃ በኋላ በደንብ አዳምጡኝ። ከአንድ ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪከርድ አድርጉልኝ። ዲያቆኑ ምን ያክል እንደፈረና ሪከርድ አድርጉልኝ። ሪከርድ አድርጉላችሁ። ይሄን ያልናችሁ ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩ። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆነ እናውቃለን። ስድቡን ችለን ና ነው እንባያለ። ሰዓቱ እያለቀ ነው። 4 ነጥብ ዘጋን። ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር።
አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም፣ ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ፣ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንድ ታሰም ቀጥልና ኦኬ ሳራ አይ ቲንክ አመቸው። እሺ ወንድሞችን አስገባቸው። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኜለት ከሆነ ላዝንለት እችላለሁ። እንደው ያው አዝኜለት በቃ አስተምሬው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳለ ሐሳብ ካላችሁ ተፈضሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምና አናቃለሁ ሲል የነበረው ሰውዬ አስሮናችሁን ብትመጡ አንድ ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ